የእግዚአብሔር ማዳን በገብርኤል መጥቷልና በእሳት መድረክ አሸበሸበ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህ መልእክት የሚተላለፍላችሁ በምስራቅ ካናዳ ሀገረ ስብከት ስር የሚገኘው የቶሮንቶ ፈለገ ሕይወት ቅዱስ ገብርኤል ወአርሴማ ቤተክርስቲያን በ2723 ሴንት ክሌር አቨኒው ላይ ኢስት ላይ የሚገኝ ሲሆን የመልእክቱም ይዘት የፊታችን ሐምሌ 19 ቀን 2018 ዓ.ም በኢትዮጵያ አቆጣጠር እንደዚሁም በፈረንጆቹ አቆጣጠር ጁላይ 26 2026 የኃያሉ የቅዱስ ገብርኤል መልአክ ታቦተ ሕጉን በማውጣት በድምቀት ስለምናከብር በዚህ በዓል ላይ ሁላችንም ተገኝተን የበረከቱ ተሳታፊ እንድንሆን በቤተክርስቲያናችን ስም ጥሪያችንን እናስተላልፋለን። ይህን መልእክት ላልሰማ ሁሉ እንድታሰሙልን በአካባቢው የምትገኙ ኦርቶዶክስ እምነት ተከታዮች በሙሉ በጋራ ተገኝተን በዓሉን እንድናከብር ቅድስት ቤተክርስቲያን ጥሪዋን ታስተላልፋለች። እግዚአብሔር አምላክ በረድኤት በበረከት ሀገራችንን ኢትዮጵያን ይጠብቅልን። የምንኖርበትን ሀገረ ካናዳን በረድኤት በበረከት ይጠብቅልን፣ ያቆየልን። እግዚአብሔር አምላክ ሁላችንን በሰላም ጠብቆ በዓሉን በድምቀት እንድናከብር ቅዱስ ፈቃዱ ይሁንልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል። ጨለማችን ተወግዶ እውነት በርታ፣ ከእግዚአብሔር ኃይልን ታጥቆ ረድቶናል። በጥልቁ ውስጥ መጽናናትን ሰብኮልናል።